ሰው ዶላር ነው የሚቆጥረው። ዶላር ስንቆጥር እኛ ግን የምትመልሽው አማዞን ኦርደር አድርገው ነው ያለሽ። ስራ አጥቼ እኔ ማሜ ግን እኩል ለመሆን ትናንትና 1000 ብር ይዘሽ ስትጋጋጭ ነበር ሚዲያ ላይ ወጣሽ ገንዘብ አለኝ ለማለት። እኛንን ምን ሰራሽ? እኛንን ምን ናፈርስሽ? በቃ የኛን ነገር ደግሞ እንደ መንግስት ነው የምትቀበዩ። እንደ መንግስት፣ እንደ ህዝብ፣ እንደ መንግስት ነው የምትቀበዩ የኔን ንግግር። አንቺ ዝምባ 10 እጅ ጉጂ ትበልጥሻለች አንቺ። ማንም ስላወራ የእናት ፓርቲ ገብተው አወሩ አላወሩ እከካሞች። እናንተ ቢሆን ለጥቅማችሁ ፈልጋችሁ ነው የምታወሩት እየወጣችሁ። እኔ ሲጀመር you are not my type girl ታይፕ ያደለሽም። እኔ ጊዜን የተጠቀምኩ ልጆች ያለኝ ሪስፖንሲቢሊቲ ላመጣዋቸው ለራሴ መወስድ ክብሬን የምጠብቅ ማንም ሰው ክሮስ ዘላይን ሲያደርግ እማልፈልግ ላደረኩት ነገር 6 ጊዜ መደጋግም አይደለም። ለተቸገረ በአደባባይ ሰጥቻለሁ እያልኩ አዋጅ አላውጅ። የሰው ልጅ መስጠት ከፈለገ መርዳት ከፈለገ ብዙ ይረዳል። እረርተናልም ማሳየት አይጠበቅብኝም። እኔ እሷ እኮ ገንዘቧን ትሰጣለች። ምኑን ነው ገንዘብ የሰጠች? ይሄ በአማራ ስም ገብታ አማራን እያስጨረሰች ለአማራ ድፌንድ የምታረግ መስላ በኦሮሞና በትግራይ ልጅ እየተሳደበች የሸቀለችውን ማንነት ነው ማንነቷ የምትሉት? ማንነቱ አይደለም ጎንደሬ ወይ አማራነት። እቺ ጥፍራም ልጅ እና ሽልቀፍልሽ እንዲህ ነው ማጠጣሽ። እኔ ለመናገር መልስ ስጫውን ደግሞ ገብተሽ ስራሽ ነው አሰጥሻለሁ እያስገባው ባንቺም በበጎችሽም ትረስሚ 5000 6000 ሰው ያላቆመኛውን እኔ ማሚ አቆማለሁ ብለሽ ታስቢያለሽ። ግን you are not important አይደለሽም ለኔ አይደለሽም። እንደዚህ ዝም ብዬ አየር ሊይዝብሽ ይችላል እንጂ እኔ አሁን ስላንቺ ረሳነሽ እኮ ሊያም ረሳችሽ፣ እኔም ረሳችሽ፣ ጉቺም በራሷ ሄደች፣ እቺ ዲቦራም በራሷ፣ ሄለን ወርቅዬም በራሷ፣ ሁሉም ሰው ረስተውሻል። just live your life። አሁን ማሜን ያለ ማሜም ይመጣል ይሄዳል ይደበርብሻል። እነናውም ፎንቴም ያው ተጣልተሹ ትታረቂዋለሽ። ልክ እንደዛ ነው በቃ ዛሴት። የሰው ልጅ ከሰው ጋር መስማማት ካልቻለ ማንም ሰው ጋር መኖር አይችልም። ለምን እኔ ከመጀመሪያው አስገብቼ ያዙ ልቀቁኝ የሚል የፍቅር እዩኝ የሚል ነገር አልወድም። እኔ በቃ ሰዎችን ባውንደሪያቸውን እጠብቃለሁ፣ ባውንደሪን እናስጠብቃለሁ። በቃ አረኩልሽ ብለው ዶንት ትሪት ሚ ላይክ እንደ ዳግ ኖ። የሰጠኝ ሰው ማንም ትሪት እንዲያደርገኝ አልፈልግም። በሰጠኝ መጠን ከሰጠኝ ቴንኪው ነው ሪስፔክት አደርጋለሁ። ከዛ ውጭ እኔ ማንም እንደዚህ የሚያሾረኝ ሴት አይደለሁም። እኔ አይ ዶንት ኬር አይ ዶንት ጊቭ አ ፋክ ለጊፍት ምናምን። ከዛ ውጭ እኔ እና አንቺ ሌብላችን በጣም ስቱ ሃይ ነው። አንቺ ማቴሪያልን የምታየዋውን ነው መኖር ገና እየጀመርሽ ነው። ዳዴ ያልሽ ያለሽ ልጅ ነሽ። እኔ ወድቄ ተነስቼ የፋይናንሻል ነገር ባላጣ እንኳን ላይፍን አይቼዋለሁ። ፋይናንሻል ግን ቴንክስ ጋድ እኔ ጎሎኝ አያውቅም። ትረስሚ ግን ኦፍ ኮርስ ልጅ ሚይዝልኝ አጥቼ ቤቢ ሲተር ስፈልግ ስራ በሌሊት እየሄድኩ ስሰራ ምናምን ያንን ሁሉ ድራማ አሳልፌያለሁ። አዲስ ነገር የለም በእኔ ህይወት ላይ። ሁሉንም ነገር ቆሜ የሄድኩ ልጅ ነኝ። ምንም የማያስደነግጠኝ ህዝብ አይደለም ሚሊየን ቢነሳ አምኜ ለማወራበት ነገር የማያስደነግጠኝ ሴት ነኝ። አጋዥ አልፈልግ፣ ተባባሪ አልፈልግ። እኔ ራሴ ከነ ፎሎወሮችሽ ከነ ሪከርደርሽ አነጥፍሻለሁ። እከካ በስባሳ በክት መጀመሪያ ቁሚ፣ ህይወትሽ ላይ ቁሚ። ኮንፊደንስ ይኖርሽ። ኮንፊደንስ በቃ የሰው ልጅ ሰልፍ ኮንፊደንስ ያስፈልገዋል። ምንም ይበል ጊፍት ስጭ ተባልሽ ወጥሽ ኤክስፕሌን አያስፈልግም። ስጫለሽ አንተ አልሰጠሽም። በቃ ስላልሰጠሽ ዛሴ ብሩ የኔ ነው ኬስ ክሎዝ። ቁጭ ብለሽ ኤክስፕሌን ታደርጊያለሽ። አሽሙረኛ መደዴ እኮ ነሽ። አሁን ማን ይሙት እስቲ እንትን ድሬዳዋ የተወለደ ልጅ እኔ አሽሙር ጎንደር ላይ የተወለደ አሽሙር ያውቃል አያውቅም? ማን አባሽን ፈርቼ ነው እኔ አሽሙር ማረገው? ላንቺ ስትሬት ፎርዋርድ ነው ምነግርሽ። ማንን ፈርቼ ማን አባቱ ላይ ያስተዳድረኝ? ለሰው ልጅ ታከብረዋለሽ እንጂ እኮ የማስተዳደር ያለ ማስተዳደር አይደለም። ሰው ሲያከብረው የሰውን ልጅ ማክበር አለበት። ዳሴ ግን ደግሞ የሆነ አንበሳ ሰጥቻለሁ ወይ የሆነ ነገር አውርጃለሁ ብለሽ ክሬዲት አትስጫቸው። ላይክ እነሱ በአንቺ ጊፍት እንዲታነቁ። ኪያናውን ቁጭ ብላ ልቀጠቅጣት ትፈልጋለች። ጥንባታ 10 የከተማ ልጅ ከእንዳንቺ አይነት ደደብ አንድ የከተማ ልጅ ኪያ ምንም የሌላት ትሻለኛለች ለኔ። ኪያን ነገ 3 አንበሳ ባወርድላት እኔ እኮ አውርጄልሻለሁ እያልኩ ከአንቺ ጋር ባያት ልሰርባት ነው እንዴ?
መብቷ ነው እንዴ? ሞዴሬተር አንድ ሰው ካለ አንቺን ሲሳደብ ሊያረግሽ ይችላል። እኔ የምሰደብበት እኔ ቁጭ ብዬ አንድ ሰው ቤት ገብቼ ሞዴሬተር ካላት እኔ ሚውት ልታረገኝ ትችላለች። እና አንቺ እየተሰደብሽ ቁጭ ብላ ሞዴሬተሯ እኔን ልታይ ነው? አታየኝም። ቢኮዝ ይሄ ሲስተሙ ነው፣ በቃ የስራው ሲስተም ነው። አንድ ሰው ሲሳደብ ሚውት ሊያረግ ይችላል። እና ሰው ቤት ገብቼ አንድ ሰው ሞዴሬተር እያለው እኔን ቁጭ ሊያረጉኝ ነው? አያረጉኝም። ልክ እንደዛ ነው። ቤቷ ገብቼ ሳፖርት እያደረግኳት ነው። ያንቺ ጥንባታም ደንቆሮች መጠው ሲሳደቡ ቁጭ ብላ እኔን ማሰደብ ነበረባት ኪያ ነው ወይስ እሷ የምትኖረው ኢትዮጵያ ነው እና እንዳንቺ ሰው አላወቃትም ገንዘብ የላትም እና ቁጭ ብለሽ እየጠራሽ እንደ ገረድ ልታወሪያት ነው? እረ ጠርመጥመጥ እገባልሻለሁ በደንብ አድርጌ እንደዚህ እበት የሰው ልጅ ገንዘብ ስለሌለው በቃ ይሰደብ የምትል ጥንባታም ወይ ደግሞ የሆነ የ30 ብር የ40 ብር ጊፍት ስለሰጠች እኔ ሰጥቻቸዋለሁ እንዴት እሰደባለሁ? ትሰደቢያለሽ በደንብ አድርገሽ። እኔ ደግሞ እገባልሻለሁ አብሬሽ የምኖርበት ሀገር ላይ ቁጭ ብዬ እንዴ። ሰውን በሰጠነው መንገድ እንዲያስተናግደን አትፈልጉ። ኢትዮጵያ ያሉ ሰዎች እኮ እንደኛ ሰው ናቸው እኮ። ትንንሽ ዝቅ ያለ ቤት ኑሯቸው ትንሽ ዝቅ ያለ ሊሆን ይችላል እንጂ የኛ ገረዶች እኮ አይደሉም። ወይ እኛ እንደፈለግነ የምናሾራቸው ሰዎች አይደሉም እኮ። ፍቅር ነው እኛ ጋር የሚያርመጣመጣቸው ማንም ሰው እንዴ። ስለሚወዱሽ ነው የሚታዘዙሽ እንጂ ወይ ጥቅም ደግሞ ይፈልጋል ከአንቺ ጋር ሚዞ። እኔ ስለሚወዱኝ ነው ከኔ ጋር ቢኮዝ እኔ እንዳንቺ አላሽቋልጥማ። ስለማላሽቋልጥ ከኔ ጋር ቁጭ ብሎ አንድ ሰው ከኋላ የሚወደኝ ሰው ብቻ ቁጭ ብሎ የሚያኝ ቢኮዝ እኔ አንደኛ ቱ ስዊት አልሆንም። እኔ አዶንት ለምን የምንተዋወቀው ሚዲያ ላይ ነው። ሳፖርት ቢያደርጉኝ ራሱ ፈልገው ነው ሳፖርት ያደርጉኝ ብዬ ነው ማስበው። ግን ሪስፔክት አደርጋለሁ። ግን አልመጣም እንዴ። አንዳንዶቻችሁ እኮ ኤክስትሪም ነው በቃ ሆልድ የምታረጉት ሰው የእናንተ እንዲያፈነድዱላችሁ ትፈልጋላችሁ። ትንሽ ጊፍት ሰጣችሁ ልክ እንደች አይነቷ ደደብ ማለት ነው እንዴ። ኪያ ጥሯት ትላለች አሉ። ሬም ጠሪ ጥራሽ ስታፕ እዚህ ላይ ትናንሽ ነገር ህይወታቸው ላይ ያለባቸውን ሰዎች እየገባሽ ዳምፕ ለማረጋት ሞክሪ። አንቺም ረጠር መጥመጥ ነሽ ራስሽ። በስባሳ እኔ ላይ ሙድ ከሚይዙ ለምን የእናታቸውን ቤት አይከፍሉም? የከፍለሽ የመጣሽበትን የእናትሽን ቤት ክፈይ ባያት። ትናንትና እንኳን ለቡና አዋጧለች ብላ አይደል እንዴ ነፍጠኝት ሙድ የሚይዙባት። አንቺም ነገ ተረኛ ነሽ አንዷ።